ፌደራል ፖሊስ የሲሲቲቪ ካሜራ ግንዛቤ አልነበረው፣ የዲጂታል ፎረንሲክስ ግንዛቤ አልነበረው። ከዚህ ቀደም ፖሊስ ማለት ከዘራ ይዞ ክላሽ ይዞ መንገድ ላይ የሚቆም ነው የነበረው። አሁን ግን ሰውየው በአካል ባይቆምም ቴክኖሎጂ ስለሚያግዝ የኮሙኒኬሽን ስርዓቱ ተዘምኗል፣ የካሜራ ሲስተሙ ዘምኗል፣ የስማርት ኢንፎርሜሽን መሰብሰቢያ ቱሎች በየቦታው እያደጉ መጥተዋል። በዚያ ምክንያት ፖሊስ በሌለበት የሚፈጠርን ወንጀል ወደ ኋላ ተመልሰው ከዳታ ቤዛቸው ፈልገው ወንጀለኞች የሚያገኙበት እድል ተፈጥሯል። ይሄ ማለት ሰዎች መፍጠር የመቻል አቅማቸው ኢንፋይናይት ስለሆነ ይሄንን ባይፓስ እያደረጉ አድቫንቴጅ ያወስዱ ማለት አይደለም። ግን ከነበረን አቅም አንፃር እድገቱን ለማሳየት ነው። ለምሳሌ ዲጂታል ፎረንሲክስ ከዚህ ቀደም በብዙ ጉዳዮች አቅም አልነበረንም፣ ውጭ ሀገር ነው የምንልከው። አሁን ያ አቅም ተፈጥሯል። እነዚህ አቅሞች ሲሰባሰቡ የሚያመጣው ውጤት ነው የፖሊስን የሰርቪስ ዴሊቨሪ ኢንሃንስ የሚያደርገው።